ታውቃላችሁ አንቲክራይስት 3 አሰራር አለው። ለሱ ሐሰተኛ ነብይ የሚባል አለ። ሐሰተኛ ነብይ ማለት መጥምቁ ዮሐንስ ለኢየሱስ እንዳመቻቸለት ለሐሰተኛው ክርስቶስ የሚያመቻች አፈቀላጤ ማለት ነው። ኃይለኛ ስራ ነው እሱ የሚሰራው። ከዛ ዘንዶ የሚባለው ራሱ አጋንንት አለ፣ ሐሰተኛው ክርስቶስ አለ፣ ሐሰተኛው ነብይ አለ። መንፈሳዊ ድል የሚመጣው በእምነት ነው። እምነት የሚመጣው ደግሞ ከእግዚአብሔር ነው። እምነት ሱፐርማርኬት ውስጥ የለም። እምነት ገበያ ሄደ የምታገኘው ጉዳይ አይደለም። እምነት የሚገኘው ከራሱ ከእግዚአብሔር ነው። አንድ ሰው በክርስቶስ ኢየሱስ አምኖ እንደገና ሲወለድ በሰይጣን ላይ ቀጥተኛ ድል ያገኛል። 7 ዓመቱ ሲያልቅ ኢየሱስ ከኛ ጋር ወደ ምድር ይመጣል። አሁን የ1000 ዓመቱ ይጀምራል ማለት ነው። ሲመጣ ይሄንን ራእይ 19:20 ላይ ዲያብሎስ አውሬውና ሐሰተኛው ነብይ ተያዙ፣ ታሰሩ፣ ታተመባቸው። ሐሰተኛው አውሬ ሰይጣን፣ ሐሰተኛው ነብይ፣ ሐሰተኛው ክርስቶስ ታሰሩ፣ ማህተም ተደረገባቸው፣ አለቀ። ኢየሱስ በምድር ላይ እኛ ከመጣነው ጋር በምድር ላይ ለ1000 ዓመት ነገሰ። ቅድም ያልኳችሁን ይሄን ነው የሚናፍቁት። እስካሁን የሆነውን ስለማያውቁ እነ ጴጥሮስ እኔ አሁን ስነግራችሁ ነው እንጂ እነ ጴጥሮስ አያውቁም ነበር። ይሄን 1000 ዓመት ነው የሚናፍቁት። እሱ ግን ያኔ ነው የሚፈጸመው። 1000 ዓመት ኢየሱስ በደብረ ዘይት ተራራ ላይ ይነግሳል። ያኔ እነ ዳንኤል የተናገሩት ትንቢት አንበሳ ከፍየል ጋር ድመትና አይጥ አብረው የሚሰማሩበት ጊዜ ነው። ትልቁ ዓሣ ትንሹን አይበላውም። እንደ አዳምና እንደ ሔዋን ዘመን ሁሉም ሳር የሚበሉ ይሆናሉ። ሕፃን ልጅ በእባብ እፉኝት ጉድጓድ ይጫወታል የሚላችሁ ነው። ምድር የእግዚአብሔር ልጆች መገለጥ ይናፍቃል የተባለው ይሄ ነው። እፎይ ትላለች ምድር። አንድ ንጉሥ አላት ከጽዮን ተራራ ከኢየሩሳሌም። ንጉሳችን ኢየሱስ ነው። እኛን ባለን ስልጣንና መክሊት መሰረት ይሾመናል። እንደ መክሊትህ መጠን ትታዘዛለህ ለጌታ። ለ1000 ዓመት የአንድ ሰው ዕድሜ እንደ ዛፍ ይረዝማል። ጦርነት የለም፣ ህመም የለም፣ ቫይረስ የለም። ለ1000 ዓመት ጸጥ አድርጎ ያስተዳድራታል። እመነኝ፣ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ በቃ የፈለግ ትፈርጣለህ፣ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። እንዲህ ይላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለዚህ በማን ከተባለ በኢየሱስ። ፓስተር ታምራት ኃይሌ እጅግ አስደንጋጭ መልእክት አስተላለፉ። የልጅነት ዘመኔን ቆርጥሞ የበላውን አውሬ ወይም ሰይጣን እኔም በተራዬ ቀጠቀጥኩት። የመቃብር ዋሻ የትንሣኤ መድረክ ሆነ። የ7ኛው ዙር ሚስዮናዊ ጉዞ 4ኛ መዳረሻችን የነበረው የኔው የትውልድ ቦታ ልዩ ስሙ ኮዋዳ ተብሎ የሚጠራው ሲሆን እንደተለመደው ሁሉ ነፍሳቸውን ለአዳኙ ኢየሱስ በሚሰጡና ወደ ኋላ ከሄዱበት በንስሐ በሚመለሱ እንደዚሁም በቤተ ክርስቲያናት የታድሶ መነቃቃት እኛም ተነቃቅተን በታላቅ ደስታ ተመልሰናል። ለኔ ደግሞ ደስታዬን ብዙ እጥፍ የሚያደርገው አያሌ ምክንያቶች አሉኝ። የልጅነት ዘመኔን ቆርጥሞ የበላውን አውሬ እኔም በተራዬ ከወንጌሉና ከመስቀሉ ምንጭ በወጡ ዝማሬዎች ቀጠቀጥኩት። ከ40 ዓመታት በፊት አካባቢው ፍጹም ጨለማ ነበር። በአብዛኛዎቹ ቤቶች ውቃቢዎች ያጓሩ ነበር። በእያንዳንዱ ጎጆ የባህል መጠጥ የሆነው ካቲካላ ይመረት ነበር። ባሎች ሚስቶቻቸውንና ልጆቻቸውን በምክንያትም ያለ ምክንያትም እየደበደቡ ያሰቃዩ ነበር። ድንበርተኞች ይካሰሱም ይደባደቡም ነበር። አንዱ የሌላውን ጎጆ ቤት በእሳት ያነድ ነበር። ጅቦችና እባቦች በቀን ይወጡ ነበር። እኔ ራሴ ሰይጣንን በአካል ያየሁበት ጊዜ እንደነበር ብዙ ጊዜ መስክሬያለሁ። የዛሬ 40 ዓመት የክርስቶስ የትንሣኤ የምስራች የሆነው ወንጌል ወደዚህ ጨለማ ዋሻ ገብቶ ሁሉንም ጠራርገው ይኸው በሲሉ ላይ የምታዩትና እኔና ዘማሪዎቹ የቆምንበት መድረክ የመቃብርና አምልኮተ ሰይጣን ይካሄድበት የነበረ ቦታ ሲሆን 50 ሜትር ገደማ እልፍ ብሎ የቃልቻ ቤት ነበር። የመቃብሩን ዋሻ የትንሣኤ መድረክ ያደረገ ጌታ የተባረከ ይሁን። አንድና ሁለት ሰው ሳይሆን አንድ ትልቅ ጎሳ እንዳለ በወንጌል በመማረኩ ከዳነው ይልቅ የቀረውን መቁጠር ይቀላል። በዚህ ምክንያት ነው ደስታዬ የበዛው። አብራችሁ ደስ ይበላችሁ። ደግሜ እምላችኋለሁ ደስ ይበላችሁ። የወንጌል ማዳረሱና የቤተ ክርስቲያን ታድሶ ዘመቻው ይቀጥላል። እናንተም አብራችሁን መጓዛችሁን ቀጥሉ። ስለ ድጋፋችሁ እናመሰግናለን ስሉ ነው ፓስተር ታምራት ኃይሌ ይህንን ያልተጠበቀ መልእክት ያስተላለፉት። ፕሮፌት ጆሲ ወደ አገልግሎት ተመልሷል ያለን ነው ታምራት ደምስስ። ታምራት ደምስስ ኢትዮጵያ ውስጥ ይሄን ጥንቆልና ከጀመሩ ሰዎች ውስጥ አንደኛው ታምራት ደምስስ ነብይ የሚባል ነገር ተሰምቶ አይታወቅም፣ አልነበረም ኢትዮጵያ ውስጥ። ይሄ አዲስ ፋሽን የተጀመረው በነዚህ ታምራት ደምስስ ነው። ከሁሉ በላይ ግን ውሸቱ ሰሞኑን አይታችኋል ምን እያለ እንደሆነ።
ጆሲ ህዝቡን ስለበደለና አላስፈላጊ ነገሮችን ስላደረገ ኃጢአት ስለሰራ ከቲክቶክ ከምናምን 1 ዓመት አግድነዋል። ከዛ አሁን 1 ዓመቱን ጨርሶ ተከታትለነው ስለተመለሰ ወደ አገልግሎት መልሰነዋል። አገልግሎቱንም ዛሬ በዚህ ቸርች ላይ ማገልገል ይጀምራል ብሎ ነው መድረክ የሰጠለት። ጆሲ ከቲክቶክ ከተለየ 1 ዓመት ሆነ እንዴ? ከዓመት እስከ ዓመት ብልግና ስናገር አይደል ቲክቶክ ላይ ከረመው? መች ከቲክቶክ አርፎ ያውቃል? በሐሰት ስተነብይ፣ በውሸት ስናገር መርካቶና 7ኛ አካባቢ ሰምተን የማናውቀው አስነዋሪ ቃላቶችን ዓመቱን ሙሉ ሲፈለፍል አይደል እንደከረመው? ይህንን ሰው ነው ዓመቱን ሙሉ ተከታትለነው ከቲክቶክ አግደነው ከአገልግሎት አግደነው ከዛ በኋላ ተሻሽሎ ንስሐ ገብቶ ተመለሰ። ይሄ ነው የነቢያት የሪሊጂየስ ሲስተም እነሱ ኤስታብሊሽ ያደረጉት የጥንቆላ ሲስተም ምሰራው። ይሄንን አንዱ በከባድ ወንጀልና ኃጢአት ውስጥ ሲገኝ አንደኛው ይጠራውና እሱን በቀንሳ ገብቷል፣ እንደዚህ ነው፣ ፍቅር ነው ምናምን ተመልሷል የተባለው አንዱን መካካብ ነው። በውሸት መመስከር፣ በሐሰት መመስከር። ያልተፈወሰ ተፈውሷል፣ ያልተፈጸመ ትንቢት ተፈጽመዋል። ውሸቶች ሁሉ እውነት ናቸው። እውነትን በአመፃ ነው የሚቀይሩት። በቅርብ ነው ባለፈው ጠርቶት የምዕራብ አፍሪካ ሱፍ ቀይ በቀይ አስለብሶ እንደ ኡቃቢ መድረክ ላይ አውጥቶ ካስታወነው በኋላ የዛን ጊዜ ከአገልግሎት እንዲያርፍና እንዲመለስ የንስሐ ጊዜ ሰተነዋል ምናምን ብሎ ካመጣ 2 ወር አይሆንም። አሁን ግን ለ1 ዓመት ተከታትለን ህይወቱን ገምግመን ወደ አገልግሎት መልሰናል ይላል። የማፊያ ቢዝነስ ሞዴል ጆሲ ዓመቱን ሙሉ ሳይታክት ሲሳደብና ብልግናን ሲናገር ቤተክርስቲያንን ሲያዋርድ፣ ክርስቲያኖችን ሲያዋርድ፣ ሰውነትን ሲያዋርድ የከረመ ሰው። እያንዳንዱ ነቢይ የራሱ ማፊያ ኔትወርክ አለው። ጆሲ የነቢይ ታምራት ደምስስ ማፊያ አባል ነው። ስለዚህ ኃጢአቱን አጸዳው፣ አጠበው። ከዛ በኋላ የማፊያ ቲሙን እንዲመራ አፖይንት አደረገው ማለት ነው። ንስሐ መቀለጃ፣ ቤተክርስቲያን መቀለጃ። እነዚህ ሰዎች ሕዝቅኤል ላይ ያሉ ሰዎች ናቸው። በነገራችን እረኛ አድርገው እግዚአብሔር ቢሾማቸው በጎቹ ማሰማራት ትቶ ራሳቸውን የሚያሰማሩ የሰባውን በግ የሚበሉ የበጉን ቆዳ ገፈው ለራሳቸው ያማረ ልብሶችን የሚሰሩ እግዚአብሔር የሰጣቸውን በጎች በአርደው በልተው የሚጨርሱ ይላቸዋል ሕዝቅኤል። ታምራት ደምስስ ይሄ ነው፣ ራሱን የሚያሰማራ የራሱን ማፊያ የሚያሰማራ። ለዚህ ነው እግዚአብሔር እንደዚህ አይነት እረኛ ስለማያስፈልግ ተሞክሮ ስለወደቁ ወንበዴ አራጅ እረኞች እጅ ላይ እንዳንወርቅ ነው እግዚአብሔር መልካም የበጎች እረኛ የሆነውን ኢየሱስ ክርስቶስን ያነሳል እንጂማ በአንተና በጆሲ እጅ ላይ ብንሆን ገፋችሁን ትጨርሱ ነበር። እኔ እያለቀ እኮ ነው ወጣቱ። አሁን ቸርች ውስጥ እኮ መንፈሳዊ እኮ በጣም ረሃብ እኮ በጣም አለ። አንዳንድ ወጣቶች ያስታወሪ በጣም ዓለም ነች የምትመግባቸው። እኛ ስላልመገባናቸው ረሃብ ዝም ብሎ አይኖርም። ወይ ቆሻሻ ያስበላሻል ንጹህ ምግብ ካላገኘ። ስለዚህ አሁን ረሃብ አለ። እሱን መግለጥ አቅቷቸው ነው መከራ የሚበሉት። ስፒሪቹዋል ሃንገር በጣም ስላለ በዚህ ይሞክሩታል፣ በዛ ይሞክሩታል፣ በዚህ ይሞክሩታል እና ዓለም የምትሰጣቸው ጃንክ ሆኖባቸዋል፣ ሰልስቶቸዋል። ቸርችም ደግሞ የምትሰጣቸው። ስለዚህ ምን ይሆኑ? ልጆቼን ሳስብ በጣም ጨነቃለሁ። ልጆቻችንን ስናስብ መጨነቃለሁ። አሁን ቸርች ውስጥ ኤንዳፕ ያደርጋሉ ወይ? ቤተክርስቲያን ሬሌቫንት ሆና ልትቀጥል ትችላለች ወይ? እሁድ ሲመጣ የሚጠቅም ነገር አገኛለሁ። ለሰኞ ዩኒቨርሲቲ ካምፓስ ስገባ የፕሮፌሰሮችን ቻሌንጅ የሚያስቆም ነገር አገኛለሁ። የጓደኞችን ንቀት የሚያስቆም ነገር አገኛለሁ ብሎ ይመጣል ወይስ we're playing church? ቅስም ጉባኤ ለማሞቅ ከዛኛው ለመብለጥ እዛ ማዶ ያየነውን ለማምጣት በዚህ መካከል የተሰቀለው ክርስቶስ የለም፣ የእግዚአብሔር ቃል የለም። ሪሊ አሁን የፐርፎርማንስ ስቃይ ማቆም መቻል አለብን። ቤተ ክርስቲያን እንትን ምሳሌዋ ሙሽሪትነት ጋለሞትነት አይደለም። ይሄ እግዚአብሔር አንድ ጊዜ በጣም የተናገረኝ ሲመስለኝ ለትንሽ ጊዜ ሁሉ አገልግሎት ማቆም አምሮኝ ነበር። the church is the bride of Christ እንጂ prostitute አይደለችም። እዚህ ሙሽሪት ስናገባ እናውቀዋለን። like የውጭ ጌጣጌጥና ሜቢ የሰርጓ ቀን ነው እንደዛ የለበሰችው ሙሽሪት ሚስቴ የሰርጓ ቀን ጌጣጌጥ ምናምን አድርጋለች። በሰርጓ ቀን አይደለም ያጫዋት፣ የውጭ ገጽታዋን አሰማምራና ለባብሳ ውጭ ነው። እሱ አይደለም እንዳጫት ያደረገኝ። ቢፎር ያንን ሳትለብስ በፊት ነው የተጫጨነው። ከነ አንዳንዴ በደንብ ለብሳ፣ አንዳንዴ በደንብ ሳትለብስ፣ አንዳንዴ ምናምን ሳትሆን ኳሊቲ አይተሽ ትተጫጫለሽ። ያማረ ስትለብስም ያማረ ሳትለብስም እሱ ነው። በውጭ ገጽታ ለመማረክ የምትሞክር አይደለችም ሙሽሪት። እና እንትን ነው ኳሊቲዋ በጣም ብራይድ እኮ በጣም ኢየሱስ እኮ ቤተክርስቲያንን
ሙሽሪት ማለቱ በጣም ሂጅ ሪስፔክት። በቃ ለአንድ ባል የታጨች ነች። የሰርጓ ቀን ይደርሳል፣ ግን ከሰርጓ ከዛ ከድግሱ ቀን በፊት ነው ያወደዳት ያጫት የራሱ ናት። and በቃ ባሏን ታከብራለች። ኢየሱስን አክባሪ ናት። የውስጥ ኳሊቲ ነው ያላት። ህይወት ትራንስፎርም ያደርግ ነገር ነው ያላት። እመነኝ፣ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ በቃ የፈለግ ትፈርጣለህ፣ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። እንዲህ ይላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለዚህ በማን ከተባለ በኢየሱስ። ለምን? እግዚአብሔር ልጁ ኢየሱስን ላከው። ልጁ ኢየሱስ በስጋ ተገልጦ መጣ። ስለዚህ ከአብ ያለውን ወስዶ ለኛ ይነግረናል። አብን ይገልጥልናል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ እንደተነገረ በእቅፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን ስለሚል ጳውሎስም በእርሱ ስራ ወደ አብ እንቀርባለን። ከአብ ጋር የታረቅነው ከእግዚአብሔር ጋር የታረቅነው በልጁ ሞት ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው በክርስቶስ በትምህርቱም በድህነት ስራውም ጭምር ወደ እግዚአብሔር አብ መቅረብን አገኘን። ወደ እግዚአብሔር መቅረብን ያገኘነው በክርስቶስ ነው። አይ ወደ ስላሴ ነው የምንቀርበው ካላችሁ ችግር የለውም። ወደ ስላሴ አሁን ቀርበናል። ወደ ስላሴ ይቀርባሉ። ግን በማን ስራ ከተባለ በወልድ ስራ። አክቹሊ ስራው በተለየ አካሉ መጥቶ ስጋ ከመሆኑ አንፃር ከመሰቀሉ አንፃር እንደዛ አለን እንጂ በአብ ስራም ተብሎ ማለት አብ አስቀድሞ ልጁን ስለላከው ተብሎ ሊነገር ይችላል። አብ ልጁን ስለላከልን ልጁ ኢየሱስ ደግሞ መጥቶ አብን ስለተረከልንና ስለ ሁላችን ደግሞ ዋጋን ስለከፈለ በጽድቅ ስለተመላለሰ በወልድ በኩል በኢየሱስ ክርስቶስ የሚያምኑ ሁሉ እነርሱ ወደ አብ መቅረብን ያገኛሉ። በክርስቶስ ስራ ወደ አብ መግባትን አግኝተናል። ይህ ምንም በቃ አትክዱ። ስለዛ ጌታ ኢየሱስ ምን አለ? እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በወልድ በኩል ወደ አብ መድረስ የለም። ታዲያ በማን በኩል መድረስ ይቻላል? እስቲ በወልድ በኩል የማይቻል ከሆነ እመነኝ፣ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ በቃ የፈለግ ትፈርጣለህ፣ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። ጌታችን መካከለኛ ነው ይሉታል። ኒዮ ፕላቶኒስት እንላቸዋለን እኛ ናለ ጌታችንን መካከለኛ በማለታችን ማለት ነው። እንግዲህ በማለታቸው ሰዎች ኢየሱስ መካከለኛ ነው አይደለም ካልን በፍጥረት ታሪክ እንደ ኢየሱስ ያለ መካከለኛ ታይቶ አይታወቅም፣ አይታይም፣ ወደፊትም ኑሮም አያውቅም፣ አይኖርም። እንደ ኢየሱስ ያለ መካከለኛ እንደ ጌታችን ያለ መካከለኛ ተሰምቶ አይታወቅም። በቃ እሱ የመጨረሻው መካከለኛ እሱ በቃ አለቀ። እንደ ጌታ ያለ መካከለኛ አይኖርም፣ ኖሮ አያውቅም፣ አይኖርም ወደፊት። ስለዚህ መጽሐፍ ሲናገር ምን ይላል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 5 ላይ ጳውሎስ ምን አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለች፣ እርሷም ማርያም ናት ይላል አይልም? የሚለው ምንድን ነው? አሁን እመቤታችን መካከለኛ ምናምን ይሏታል፣ በውጭ ዓለም ትባላለች። አሁን እሱ ላይ እየወራረን ግን ከዛ ክፍል አንጻር ግን ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ፣ በእግዚአብሔርና በሰው መካከል ያለ። አረ እንደዚህ ብሎ ጳውሎስ እያስተማረ አንተ ነህ ጳውሎስን ነው ኒዮ ፕላቶኒስት ነህ ብለህ የምትናገረው? በጌታ አሁን ላይ በክንዳችን የሚቀበረው አሁን እንግሊዝ ላይ አስገዳጅ ሆኖ የመጣው በክንድ ላይ የሚቀበረው ባዮሜትሪክ አይዲ በእኛ ሀገር ላይ ትንሽ ይዘገያል። አሁን ላይ እንግዲህ እኛ ፋይዳ ነው የምንጠቀመው። ፋይዳ እንግዲህ መንገድ ጠራጊ ነው ብያችኋለሁ። ለምንድን ነው በክንዳችን ስም የማይቀበረው የሚባለው? በክንዳችን ስም ሲቀበር በሞባይላችን እስካን እያደረግን ነው። ማንኛውም የባንክ ሲስተም፣ የጤና ጉዳያችንን፣ የትምህርት ጉዳይ፣ ማንኛውም ማህበራዊ ጉዳይ፣ የየብስና የአየር ትራንስፖርት ሁሉ ነገር የምናሳልጠው
በክንዳችን ውስጥ በሚቀበረው ባዮሜትሪክ አይዲ በሞባይላችን ስካን በማድረግ ነው ሁሉ ነገር እንኳን ኢቭን ኢፍ የራሳችን ሞባይል ጭምር የምንጠቀመው ማለት ነው ለማህበራዊ ሚዲያ ለማንኛውም ነገር ማለት ነው። እና በጣም ደግሞ የረቀቀ ሲመጣ የውጪ በራችን የቤታችን ውስጥ እቃዎች ሁሉ በባርኮድ ስካን ያደረግን ነው የምንጠቀመው ማለት ነው። ስለዚህ በአገራችን እንደሚታወቀው 64% ነው እንኳን መደበኛ ሞባይል እንኳን ሴልፎን እንኳን የደረሰን ማለት ነው። እና እንግዲህ አሁን በእጃችን ያለው ስማርትፎን 15% ነው። ከሞባይል ተጠቃሚዎች መካከል 15%ቱ ከ15 እስከ 20% የሚጠጋ ብቻ ነው ስማርትፎን። ስለዚህ ስማርትፎን ካልተስፋፋ ባርኮዱን ስካን ያደረግን ማንኛውም ንግድም ማንኛውም ነገር መስራት ስለማንችል ያንን ለማስገደድ ቢያንስ በሁሉም ሰው እጅ ስማርትፎን መሆን አለበት፣ ቢያንስ ከ80% በላይ ማለት ነው። ይሄን ለማሳካት ከዚህ ቀደም ነግሬያችኋለሁ፣ ከሲንቄ ባንክ ጋር መንግስታችን ውል ገብቷል። እንግዲህ ቴሌም ያቀርባል፣ ሰፋሪኮም ያቀርባል። እያንዳንዱ ደጃፍ ላይ ይሄ ይሆናል ማለት ነው። እንግዲህ እንዴት ተደርጎ ነው አንደኛ ወደ 30 ሚሊዮን የሚጠጋ ህዝብ እንግዲህ አብዛኛው አርብቶ አደርና አርሶ አደር ከ30 ሚሊዮን በላይ ያለ ማለት ማንበብ መጻፍ የማይችል ይሄ ነገር ላይ ምን ይሆናል የሚለውን ነገር እንዴት አድርጎ ስማርትፎን ይጠቀማሉ ነው ያላችሁ። አንዳንዶቻችሁ ደግሞ ያ ካልሆነ ስማርትፎን ለመጠቀም ካልቻሉ ዲጂታል አይዲው በክንድ ውስጥ አይቀበርም እና አጠቃቀሙን ካላወቁ ደግሞ አይሰራም ብያችሁ ነበርና ስለዚህ እንዴት ይሆናል ብላችሁ ነበር። ለዚህ ምንድነው የሚደረገው? ካምፔን ይደረጋል። ካምፔን ያደርጋል መንግስት። አንደኛ አርሶ አደሮችን አርሶ አደር አካባቢ ተቆጣጥሮ ያለው ማን ነው? ይሄ የእምነት ተቋማት፣ መስጊድ፣ ቤተክርስቲያን፣ ማንኛውም የሃይማኖት ተቋማትን ይጠቀማል። ወጣቶችን ያደራጃል። ስለዚህ ኤጀንሲዎች፣ የተለያዩ ኤጀንሲዎች እየተወከሉ ስራ አጥ ወጣቶች በየቀበሌው እየዞሩ ስራ ይሰራሉ ማለት ነው። የሞባይል ስማርትፎን አጠቃቀም ያስረዳሉ። ምክንያቱም እንደሚታወቀው ሀገራችን ከ25 በኋላ በእኛ አቆጣጠር ከ25 የዛሬ 5 ዓመት ዛሬ ከ3 እስከ 5 እስከ 7 ዓመት ባለው ጊዜ ውስጥ ሁሉም ነገር ዲጂታል ይሆናል። ስለዚህ አሁን ለምሳሌ አርሶ አደርን መሰረት የሚያደርገው ምንድነው? ባዮ ፈርቲላይዘር ነው አይደለም? ማለትም ይሄ ማዳበሪያ ዩሪያ ነው። ማዳበሪያ ዩሪያ በደረሰኝ አይቀበልም፣ በደረሰኝም አይሰጥም መንግስት። ደግሞ የጤና መድን ገቢ የሚያሰባሰበው በደረሰኝ አይሆንም። ቀበሌ ውስጥ መንግስት እያንዳንዱ ቀበሌ ውስጥ ደግሞ የሚጠቀመው ነገር ሁሉ በደረሰኝ አይሆንም። ስለዚህ ያ ምን ይሆናል? ሙሉ በሙሉ ናሽናል
ለጤና ፖሊሲ የጤና ፖሊሲያችን ወጥ ይሆናል ማለት ነው በዓለም ደረጃ። አሁን ለምሳሌ ዋን ሄልዝ የሚል ፖሊሲ ወጥቷል። የሰው ጤና፣ የእንስሳት ጤናና የኢንቫይሮንመንታል ኢኮሲስተምን ወጥ ለማድረግ ስታንዳርዶች ወጥተዋል። ስለዚህ ያንን ስታንዳርድ ሁሉም ሀገር እንዲያሟላ ያስገድዳል ማለት ለክትባት፣ ለተላላፊ በሽታዎች፣ ለመድኃኒት፣ እንደገና ለግብርና ስርዓት ሁሉ ነገር በኤአይ ስለሚተካ ከ5 ዓመት በኋላ ሙሉ በኤአይ ስለሚተካ ይህን ስራዎች ደግሞ ወጥ ይሆናሉ። ስለዚህ የዓለም ጤና ስርዓትን፣ የዓለም ትምህርት ስርዓትን፣ የዓለም የግብርና ስርዓታችንን፣ የአመጋገብ፣ የመድኃኒት ኤቭሪ ነገር በግሎባል ሲስተም ውስጥ ይገባል። ለዛ የሚጠቅመው ደግሞ እንደ ኢንፎርሜሽን ዳታ ሲስተም የሚጠቅመው ባዮሜትሪክ አይዲ ወይም የሚቀበረውም ሊሆን ይችላል። እንደገና እንደ ፋይዳ መታወቅም እንደ መነሻ ነው። ቀጥሎ ደግሞ ሁሉም ስማርትፎን በሁሉ ሰው እጅ ሲገባ ደግሞ ለዚህ ዓላማ ይጠቀሙታል። አስገዳጅ ህግ ሆኖ ይመጣል ማለት ነው። ስለዚህ አሁን እንግዲህ ሁሉንም ሪፎርም እያደረጉት ነው። መኪኖቻችንም አብዛኛው መኪና ይቀየራል። ለዚህ የማይመች መኪና ሁሉ ይቀየራል። ለዚህ አዋጆች ይወጡ ነው እና ዩኒፋይድ የሆነ ኢንቫይሮንመንታል ፖሊሲ ነው የሚኖረን። ዓለም አቀፍ የአየር ህግ፣ የአየር ንብረት ህግ ነው የሚኖረው። ስለዚህ ሁሉም ነገር ኢንተርናሽናል የሆነ ግሎባላይዝድ እየሆነ ነው የሚመጣው።